ከዛ ደግሞ ቃሉ ነው የእግዚአብሔር ቃል ነው ኢየሱስ የእግዚአብሔር ቃል ነው ይላል አይደል? እንዴት ነው የእግዚአብሔር ቃል? ከዛ ሰው ሆነ። ከዛ ደግሞ አሁን ምንድን ነበር ያልከኝ? ሶስት ሆነ ከዛ አንድ ሆነ። እሱ አልገባኝም። እንደገና ደግሞ በመጽሐፉ ላይ እኔ አንድም ሶስትም ነኝ ብለዋል። ማለት አሁን ኢየሱስ በምድር ሲያስተምር ለ12ቱ ሐዋርያት እኔ አንድም ነኝ ሶስትም ነኝ ብለዋል። ልክ አሁን እንደተረዳሁት እንዳስረዳችሁ መጽሐፉ ላይ ያለ ማለት በዛ አንግል ነው እንደዚህ እየተባለ ያለው እና መሆር ደግሞ መጽሐፉ ላይ ብታሳዩኝ እና ብረዳው በጣም ደስ ይለኛል። ኦኬ እሺ። ሌላው ይቅርታ ስልክ እየገባብኝ ነው። እሺ ሰው አንድነትና ሶስትነት እና ከሰማዩ ለምን አላዳነንም? ሌላ ሶስት ጥያቄ ነበረሽ ወይስ? አይ ቲንክ አንደኛው ውስጥ ተቀላል፣ ሁለተኛው መሰለሽ ሶስተኛ ጥያቄሽ። ሌላ ጥያቄ አለ ግን አንድ ላይ ጠይቅ እዚሁ ላይ። አይ ነው ቅድም ያቀረብሻቸው ውስጥ ያስቀድሙ እነሱ። ኦኬ እሺ፣ በጣም ጥሩ። መምህር ስላሉ እሳቸው ያርሙናል። እኔና ክርስቶፎረስ ደግሞ ትንሽ እንጨምርልሽ እና እንዲሁ ለወጥ ሲል ነቃ ብለሽ ታዳምጫለሽ ነው። ግን መምህር ደግሞ እኛ ያጎደለውን አርመው መምህራችንም ስለሆኑ እሳቸው ፊት ብንሳሳት ሁላችንም እሳቸው ያርሙናል። እሺ እኔ ጥቂት ደቂቃ ወስጄ እንትን ልበልሽ። ከዛ ደግሞ መምህር ክርስቶፎረስ ሜይ ቢ የረሳሁትም ካለ የሚስተካከልም ካለ አስተካክለው ያስተምሩናል ማለት ነው። እሺ የመጀመሪያው ማወቅ ያለብሽ ነገር በደንብ ስሚኝ ሳራ። አምላክ በእኛ ጭንቅላት ምሳል በእኛ ጭንቅላት ይሄ አምላክ እንዲህ ቢያደርግ እንዴት ይሆናል፣ እንዲህ ቢሆን እንዴት ይሆናል የሚባል አይደለም። አምላክ በራሱ አምላክነት ባህሪው አንደኛው ምንድን ነው? ከአይምሮ ከጭንቅላት በላይ ነው። ለጭንቅላት የተመቸሽ አምላክ ካለ እርሱ ጣዖት ነው የሚሆነው። ኦኬ አምላክ አምላክነት ያሰኘው አምላክ ራሱ ያሰኘው አንደኛው ባህሪው ምንድን ነው? ከአይምሮ በላይ ሆኖ አንቺ ግን አማኟ በእምነት የምትረጁ ነው፣ በእምነት የምትቀበዩ ነው። ኦኬ ራሱን ይገልጣል እሱ በወደደው፣ አማኙ ያን አምላክ በገለጠበት ራሱን ይረዳል። አምላክ ራሱን ሲገልጥ አማኙ ግን አይ አገላለጥ ለጭንቅላቴ አልተመቸኝም፣ አገላለጥ ግን ትንሽ ለጭንቅላቴ ከብዶኛል ካለ ያ አማኙ የሚፈልገው ቀላል አምላክ ጣዖታት ነው የሚፈልገው ማለት ነው። አምላክ ደግሞ ከዛ ባህሪ የወጣ ነው። ስለዚህ እሱን በደንብ ልታስተው ያስፈልጋል። ኦኬ ሰው እኛ የምናወራው እግዚአብሔር ስነ ክርስቲያኖች በመገለጡ እግዚአብሔር ራሱ እንዴት ገለጠ ትልቁ ይሄ ነው። በቃ ሶስትነት አንድነት ስንል አሁን አንቺ እንደለመድሽው ወይ እንደለመድ ነው በተለምዶ አንድ ሁለት ሶስት ከዛ ደግሞ አንድ ሲታሰብ በአይምሮ አንድና ሶስት እኮ ምናምን ታያለሽ አይደል? ይሄ አይምሮ ነው የሚለው። ታዲያ አንድና ሶስት ሲባል ግን እንደዚህ እንደምንቆጥረው ዓለማዊ ቁጥር እንደምንቆጥረውና አንድ ሶስት እያልን ለተለያየ ነገር እንደምንመድበው ነው አይደለም። አንድነትና ሶስትነት ስንል ምን ማለት ነው ሲባል ሶስትነቱ እንዴት ነው እግዚአብሔር የገለጠው፣ አንድነቱ እንዴት ነው የገለጠው፣ እኛ በሚቀለን መልኩ ሰዎች በሚረዱት መልኩ ስናብራራው እሱን ላሰማሻው። የመጀመሪያው እግዚአብሔር ሶስት ነው ስንል እግዚአብሔር ሶስት መለኮት ነው እያልን አይደለም። እግዚአብሔር ሶስት ነው ስል ራሱን በምንገለጠልን በስም ሶስት እንደሆነ ገለጠልን። ማን ብሎ? አብ ወልድ መንፈስ ቅዱስ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። በብሉይ ኪዳን እግዚአብሔር እያሉ ይጠሩታል አባቶቻችን። በሐዲስ ኪዳን ደግሞ ልጁን ገለጠልን። ልጁን በመግለጡ ደግሞ እግዚአብሔር አብ አብ እንደሆነ ወይም አባት እንደሆነ፣ ወልድ የሚባል ልጅ እንዳለው፣ መንፈስ ቅዱስ የሚባል ደግሞ ሕይወት እንዳለ፣ ሰራጼ እንዳለ ደግሞ ተማርን ማለት ነው። እግዚአብሔር ራሱን ገለጠልን። ስለዚህ በስም ሶስት ነው እንላለን። በምን? አብ ወልድ መንፈስ ቅዱስ በስም ሶስት። በደንብ አስተው የምናገረው እንዳለ ይህን የምናገረው መጽሐፍ ቅዱስ እትሻለሁ። ከዛ እግዚአብሔር በግብር ደግሞ ሶስት ነው። በግብር ሶስት ነው ማለት ነው። አብ አባት ነው። አብ ልጅ አይደለም። አብ አባት ነው። የባህሪ ልጅ አለው። ማን የሚባል? ወልድ የሚባል። ኦኬ የባህሪ ልጅ ማለት ነው አብን መስሎ አብን አክሎ አብን ተካክሎ ከአብ እኩል የሆነ ማለት ነው። ኦኬ የባህሪ ልጅ ይባላል። ወልድ። ከዛ ደግሞ መንፈስ ቅዱስ አለ። ከአብ የሚወጣ ከአብ የሚሰርጽ ወይም መንፈስ ቅዱስ የአብና የወልድ ሕይወት እስትንፋስ የተባለው ማለት ነው። ስለዚህ በግብር ሶስት ነው ማለት ነው። አብ ወልድ አይደለም፣ ወልድ አብ አይደለም። ስለዚህ ስንት አካል አለ አለ? ሶስት አካል አለ ማለት ነው። ስለዚህ አብ ወልድ ስላልሆነ
አብ የወልድ አባቱ ነው፣ ወልድ የአብ የባህሪ ልጁ ነው። ምክንያቱም ኢየሱስ ክርስቶስ በመጽሐፍ ቅዱስ አንተ ማነህ ሲሉት እኔ የአብ ልጅ ነኝ ይላል። አስተዊ አንተ ማነህ ሲባል እኔ የአብ ልጅ ነኝ ይላል። ከዛ ደግሞ እኔ ደግሞ የሰው ልጅ ነኝም ይላል ጌታ። የሰው ልጅ የተባለው ለምንድን ነው? ከድንግል ማርያም ስለተወለደ በስጋ ማርያም ስለተገለጠ የሰው ልጅ ይባላል። ግን ደግሞ አስቀድሞ እሱ ታዲያ የት ነበረ ቢባል በክብሩ ከአባቱ ጋር ነበረ። ይህንን ደግሞ ሲናገር እኔ ከአባቴ ዘንድ ወጥቼ መጥቻለሁ አለ ጌታ። ጥቅሶቹን አሁን እሰጥሻለሁ ማለት ነው። እኔ ከአባቴ ዘንድ ወጥቼ መጥቻለሁ አለ። ስለዚህ አባቴ ብሎ ይጠራዋል አብን። ማ ራሱ ወልድ። መቼ ነው አባቴ ያለው? ከድንግል ማርያም ሲወለድ አይደለም፣ አስቀድሞ አባቴ ነበር እያለ ነው ጌታ። ስለዚህ በግብር ሶስት ነው ማለት ነው። አብ የወልድ አባት ነው፣ ወልድ የአብ የወልድ አባት ነው፣ ወልድ የአብ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው፣ ከአብ የሚወጣ ነው እንዳለ ማለት ነው። ይሄ ግብር ምን ነው? ከዛ ደግሞ የስም አልን፣ ግብር አልን፣ ከዛ አካል አልን። የአካል ሶስትነት ማለት አብ አካላዊ ነው። አብ አካላዊ ነው ማለት እኔነት አለው ማለት ነው። እኔ ባይ ነው ማለት ነው። ኦኬ ፐርሰን ነው ማለት ነው። ወልድም አካላዊ ነው፣ እኔ ባይ ነው። መንፈስ ቅዱስም እኔ ባይ ነው። ኦኬ ስለዚህ ሶስት አካል አለ ማለት ነው። ሶስት ስም፣ ሶስት ግብር፣ ሶስት አካል። እስካሁን ድረስ አስተዊ ሶስት መለኮት፣ ሶስት አምላክ አላልኩም። እሺ እስካሁን እያወሩ ያሉት ምንድን ነው? ግብር አባት፣ ልጅ፣ መንፈስ ቅዱስ ሰራጺ፣ ስም አብ፣ ወልድ፣ መንፈስ ቅዱስ። ከዛ ደግሞ ምን አልኩሽ? ስም አካል እና ግብር። አካል ደግሞ አብ ፍጹም አካል ፍጹም ገጽ፣ ወልድ ፍጹም አካል ፍጹም ገጽ፣ መንፈስ ቅዱስ ፍጹም አካል ፍጹም ገጽ፣ እኔነት ማለት ነው አለ። ወደ መለኮት ስትመጪ ግን ወደ አምላክነት፣ ወደ መለኮትነት፣ ወደ ፈጣሪነት፣ ወደ ገዢነት፣ ይህን ዓለም ወደ መፍጠር፣ ይህን ዓለም ወደ ማሳለፍ፣ ወደ ፍቃድ፣ ወደ እውቀት ስትመጪ ግን አንድ ነው እንላለን። የተለያየ እውቀት የለም፣ የተለያየ ፈቃድ የለም፣ የተለያየ መለኮት የለም፣ የተለያየ አምላክ የለም። አንድ አምላክ፣ አንድ መለኮት፣ አንዲት ስልጣን፣ አንዲት አገዛዝ፣ በሶስቱ ስም አንድ መለኮት፣ በሶስት ግብ አንድ እግዚአብሔር፣ በሶስት አካል አንድ መለኮት እንላለን ማለት ነው። ይህን ሁሉ በመጽሐፍ ቅዱስ አሳየኝ ካልሽኝ አሳይሽ። ትልቁ ያሉን ጥቅስ እያሽ ነው አይደለ? አልነገርከኝም እስካሁን ጥቅስ። አይ ኖ እኮ ልትይዥ ነው ወይ ማለት ነው። ምክንያቱም ቅድም ቃል በቃል መመሪያ ያሉትን ነገሮች ስደግሚ ስላልሰማው በደንብ ተከታተይም ብዬ ነው። እሺ ኦኬ ልጀምር። አሁን እንግዲህ ከዘፍጥረት ልጀምርልሽ። ዲቫረሱን ተጋርግላቸው ዲያቆን ካልተመቾት ዲያቆን እኔ እያወጣሁለት እርሱ መናገር ይችላል። እሺ ትልቁ ላይ አርጎኛ ጀባ በእጄ ስለሆነ ጥሩ እንዲያውም ጥሩ አሰብ ዴቭ ሞዴሬተሮች ትልቁ ላይ አርጉኝ። እኔ ራሴን ማድረግ ስለማለት ሞዴሬተር አይደለሁም። አይገርምህም? እሺ ዴቭ አለ ወይ? ሞዴሬተሮች ካላችሁ ትልቁ ላይ አርጉት። ኮንስታንቲኖስ 1700 ሰው ሞዴሬተር የለም። በጣም ነው የሚያሳዝን። እኔ እኮ ለማን በጥቁ ላይ ነበር የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ምን አገኘን? እግዚአብሔር ሰማይና ምድርን ፈጠረ። ቀጥሎ ደግሞ የእግዚአብሔር መንፈስ ደግሞ ይላል። እሺ እዚህ ጋር የእግዚአብሔር መንፈስ አለ ደግሞ እግዚአብሔር ይላል። የእግዚአብሔር መንፈስ ይላል ደግሞ ኦኬ። ቅድም ቤሽ ነበረ መንፈስ ቅዱስ ቤሽ አልነበረ? እግዚአብሔር መንፈስ ቅዱስ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ኦኬ። ከዛ ደግሞ እግዚአብሔርም ደግሞ ይላል ብርሃን ይሁን አለ፣ ብርሃንም ሆነ ይላል። እሺ አሁን ይሄ ሁሉ ገና ፍጥረት እየተፈጠረ ነው። ፈጣሪ እግዚአብሔር ፍጥረትን እየፈጠረ ነው። አሁን እዚህ ውስጥ እግዚአብሔር ይሁን ብሎ ሲፈጠር ታያለሽ። በቃሉ ሲፈጠር አይደል? አሁን በቃሉ ሲባል ደግሞ ምን ማለት ነው የሚለው ደግሞ በኋላ ስለመጣበት በደንብ አስምሪባት ይችል። በቃሉ ሲፈጠር ታያለሽ። መንፈስ ቅዱስም ደግሞ በዚህ መፍጠር ውስጥ ደግሞ አለ። አይሹ አይደል? ምክንያቱም የእግዚአብሔር መንፈስ ይላል። ኦኬ በደንብ አስ የእግዚአብሔር መንፈስ ኦኬ። አሁን እግዚአብሔር አለ፣ የእግዚአብሔር መንፈስ አለ፣ ደግሞ የእግዚአብሔር ቃል አለ አይደለ? ሁሉን ብርሃን ይሁን እያለ እየፈጠረ ያለው ማለት ያው ሁሉ የሚልበት ቃል አለው ማለት ነው። አይ ቃል እንደ ቃል ሲባል ምን እንደሆነ አላሳይሽ ነው ገና። ኦኬ እግዚአብሔር አለ፣ የእግዚአብሔር መንፈስ አለ፣ ከዛ ደግሞ የእግዚአብሔር ቃል አለ ማለት ነው።
ኦኬ። የእግዚአብሔር ቃል ንግግር አይደለም፣ ፈጣሪ ነው፣ አድራጊ ነው። ምክንያቱም በቃሉ አይደለም የሚፈጥረው። እዚህ አሁን ብርሃን ሁን ሲለው ሆነ ማለት አሁን ሆነ የሆነበት ቃሉ ማለት ነው። ቃሉ ፈጣሪ ነው። የእግዚአብሔር አይደለም፣ ምክንያቱም በቃሉ አይደለም የፈጠረው። ስለዚህ የእግዚአብሔር ቃል ምንድን ነው ማለት ነው? ፈጣሪ ነው፣ ሰሪ ነው አይደለም። በኋላ ይሄ ቃል እንደሆነ ላሳይ ስለፈለግኩኝ ነው። የእግዚአብሔር መንፈስን አገኘን፣ የእግዚአብሔር ቃልን አገኘን፣ እግዚአብሔርን አገኘን አይደል? በጣም መልካም። እሺ